ሰላም እንደምን አላችሁ? ይህንን ፔጄን የምትከታተሉ በዩቲዩብም በቲክቶክም ይህን እስቲ የምትከታተሉ እንዴት አላችሁ? ሰላም ናችሁ? የሚመለከታችሁ ባለሙያዎችም ትኩረት እንድታደርጉበት ኮንስትራክሽን ላይ በተለይ ድልድዮች ላይ አንዳንድ ነገር ልበላችሁ። ድልድዮች ጥሩ ስትራክቸራል መዋቅሮች ናቸው። ትኩረት ተሰጥቶ ከጅምሩ እስከ ጨርሱ ድረስ ትኩረት ተሰጥቶ በስነ ስርዓት ቪዥዋላይዝ እየተደረጉ መጀመርና በየጊዜውም በሰርቬየር በደንብ እየተረጋገጡ መሰራት ይኖርባቸዋል። አብዛኛውን ጊዜ ሰው የሚሳሳተው አንደኛ አፕሮች ሮዱን መሰረት ያደረገ አጥኚው ያጠናና ጥሎት ይሄዳል። ግንባታው ሲገነባ ያን መሰረት ያደረገ እንትን አይልምና ሰርቬየሮች በእርግጥ አሁን ላይ እየተካሄደ ያለው ነገር ጥሩ ነው። ሰርቬየሮች በደንብ ይሄንን በተርቦርድ በስነ ስርዓት አስቀምጦ እንትን ማለት አለበት። ሴቲንጋው ተሰርቶ አፕሮች ሮዱን ያማከለ ጅማሬው መጀመር አለበት። ትልቁ ችግር ግን እየተፈጠረ ያለው ፊኒሺንግ ላይ ነውና በማጠናቀቂያ ስራ ላይ የአፕሮች ሮዱ በተፈለገው ልክ አይሰራም። መጀመሪያ ግንባታው ላይ የሆነ ችግር ይፈጠርና ሁለተኛ ሮድ ፎርሜሽኑ ካምበሩ ክራውኑ በትክክል ሳይወጣ ይቀርና ተፋሰሱ ለምሳሌ 2% የሚሰጥ የሚል ከሆነ 2%ን ጠብቆ ሳይቀመጥ ይቀርና ውሃው እንዳለ ወደ ተጎንና ወደ ጎን ከማፋሰስ ይልቅ እዚያው ላይ ማጠራቀሚያ ይሆናል። ሁለተኛም ማፋሰሻ ተብለው የሚቀመጡ ቀዳዳዎች እንደ ማፋሰሻ ክራውኑን ጠብቀው የመንገዱን ሮድ ፎርሜሽን ጠብቀው ጫፍ ላይ አይቀመጡምና በዚህ ምክንያት ውሃው መፍሰስ ሲኖርበት እዚያው ላይ ሳይደርስ ቀርቶ ይጠራቀማል። ደለልም እዚያ ላይ መጥቶ ያርፋል። መጀመሪያ ጀምሮ ከአፕሮች ሮድ ጀምሮ የሮድ ፎርሜሽኑ በትክክል ቢሰራና ስሎፑን ጠብቆ ግራና ቀኝ እንዲፋሰስ ቢደረግ ድልድዮች ውሃ አይጠራቀምባቸው ነበር። በጣም ጥንቃቄ ይጠይቃሉ። ኢምፓክት ሎድ ያላቸው ስለሆነ መኪና ግራና ቀኝ ሲመጣ በጣም ስለሚገጫቸው እነዚህ ውሃ ይህን ያክል ማጠራቀሚያ የደለል ማጠራቀሚያ መሆን የለባቸውም እና መሐንዲሶች መጠንቀቅ አለባቸው። ከዚያ ውጭ ምንም ኮምፕሌክስም አይደሉም። ጥሩ ስትራክቸር መዋቅሮች ናቸው የሚል ልባዊ ምክሬን ለግሳለሁ። ባለሙያዎች የራሳችሁን አክሉበት፣ ጨምሩበት። ሌሎቻችሁ ደግሞ የታዘባችሁትን ሪፍሌክት አድርጉ ወደ እኔ። ስለነበረን ጊዜ አመሰግናለሁ። ሰላም ሁኑ። ሰላም ጊዜ ይሁንልን።